በሎስ አንጀለስ በተነሳ ተቃውሞ የጸጥታ ኃይሎች አስለቃሽ ጭስን ሲተኩሱ ተሽከርካሪዎችም ተቃጥለዋል። ፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለው እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይትን እየተኮሱ ይገኛሉ። ተቃውሞ ከመጀመሩ 3ኛ ቀናቸውን ያስቆጠሩ ሰልፈኞቹ ከተማዋ ፖሊስና ትራምፕ ካሰማራቸው ወታደሮች ጋር ተፋጠዋል። ወታደሮቹ ከአርብ ዕለት ጀምሮ ተቃውሞ የወጡትን ሰልፈኞች ወደ ኋላ ገፍተዋል። የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስን የሚያቃጥል ፈሳሽና ሌላም ገዳይ ያልሆነ መሳሪያን በሰልፈኞች ላይ ተጠቅመዋል። ሰልፈኞች የከተማዋ ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ ይዘጉ ሲሆን የተሽከርካሪዎችን ፍሰት ዘግቶታል። በርካታ ሰዎችም መንገዱ መሻገሪያ ላይ እንዲሁም በመንገዱ መግቢያና መውጫዎች ላይ ተሰብስበው ታይተዋል። የከተማ ፖሊስ በኤክስ ገጹ በወጣው መረጃ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞቹን ከመንገዱ ላይ ለመበተን መንቀሳቀሳቸውን አስታውቋል። በተቃዋሚዎቹ በተዘጋው መንገድ ላይ የነበረው ዘጋቢ ከቢቢሲ ጋር ቆይታ ባደረገበት ሰዓት ከኋላ የጸጥታ ኃይሎች ሰልፈኞችን ለመበተን የሚጠቀሟቸውን ገዳይ ያልሆኑ ፈንጂና የሄሊኮፕተር ድምጽ ይሰማ ነበር። ከሰዓታት በኋላ ፖሊሶች ሰልፈኞችን በመበተን መንገዱን እንደገና እንዲከፈት ማድረጋቸውን አስታውቋል። መንገዱን ለመክፈት በተደረገው እንቅስቃሴ የታሰሩ ሰዎች መኖራቸውን የካሊፎርኒያ የፍጥነት መንገድ ተቆጣጣሪ ተቋም በኤክስ ገልጿል። የተለያዩ የከተማዋ ጎዳናዎች ሰልፈኞች በሚያቀጣጥሏቸው ርችቶችና የጸጥታ ኃይሎች የሚጠቀሙት መሳሪያ ድምጾችም ሲያስተጋቡባቸው ውለዋል። ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ሰልፈኞቹን የተከፈላቸው አማጺዎች በማለት ጠርቷቸዋል። ነገር ግን ፕሬዝዳንቱ ለዚህ ወንጀላቸው ማስረጃ አላቀረቡም። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎችን የዳውንታውን አካባቢ በአፋጣኝ ለቀው እንዲወጡ ማሳስቧል። ነዋሪዎች፣ ነጋዴዎችና ጎብኚዎች ማንኛውንም የወንጀል እንቅስቃሴ እንዲጠነቀቁና ሪፖርት እንዲያደርጉ ማሳስቧል። የፖሊስ አባላት በተለያዩ አካባቢዎች የተሰበሰቡ ሰዎችን ለመበተን እየተንቀሳቀሱ መሆኑን ፖሊስ አስታውቋል። የዚህ የተቃውሞ መንስኤ የዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ በመቃወም እየተደረገ የሚገኝ ነው። በኢትዮጵያ የሚገኙ አንዳንድ መገናኛ ብዙሃን ብሔራዊ ጥቅምን ማስቀደም ሲገባቸው የግል ፍላጎታቸውን ለማሳካት የሚሰሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ የሚገኙ አንዳንድ መገናኛ ብዙሃን የግል ፍላጎታቸውን ለማሳካት የሚሰሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተችተዋል። ጠቅላይ ሚኒስትሩ ባሳለፍነው ሳምንት በርካታ የሀገሪቱ የመንግስት መገናኛ ብዙሃን በአራት ክፍል በተላለፈላቸው ቃለ መጠይቃቸው በመጨረሻው ክፍል ላይ የመገናኛ ብዙሃን ነጻነትን አስመልክቶ ገለጻ አድርጓል። አንዳንድ መገናኛ ብዙሃን የግል ፍላጎታቸውን ለማሳካት ነው የሚሰሩት ሲሉ የተቹት ጠቅላይ ሚኒስትሩ በእነዚህ መገናኛ ብዙሃን የሐሰት መረጃዎችንና የፈጠራ ዜናዎችን በማሰራጨት ህዝቡን ለማሳሳት ሲሞክሩ ተስተውለዋል ይላሉ። በገለጻቸው ሚዲያ ልክ እንደ ሰዓት ነው፣ ያጠፋልም ያለማልም፣ እንደ ቢላ ለጥሩ አርያም ለመጥፎ ነገር ሊውል የሚችል ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በዓለም ላይ ገለልተኛ ሚዲያ የሚባል የለም ሲሉም ተደምጠዋል። መገናኛ ብዙሃን ብሔራዊ ጥቅምን ያስቀደመ ዘገባ ሊሰሩ ይገባል ሲሉም አሳስበዋል። መገናኛ ብዙሃን ለመልካም ዓላማ ከተጠቀምናቸው ውጤታቸው ከፍተኛ መሆኑን ገልጸው በተቃራኒው ሚዲያዎች ለጥፋት ዓላማ የሚውሉ ከሆነ ከፍተኛ አደጋን ያስከትላሉ ሲሉም ገልጸዋል። በተጨማሪም የለውጡ መንግስት ለመገናኛ ብዙሃን በሰጠው ነጻነት በኢትዮጵያ በርካታ አዳዲስ የቴሌቪዥን ጣቢያዎች ከ60 በላይ የሚሆኑ ቋንቋዎችም እየተላለፉ ይገኛሉ ሲሉ ገልጸዋል። ኢትዮጵያ በክሪፕቶ ግብይት ላይ ቁጥጥር ማድረግ ልትጀምር ነው ተባለም። በአገሪቱ በአሁኑ ወቅት በቨርቹዋል ግብይት ላይ ክልከላ ብታስቀምጥም አስፈላጊውን የህግ ቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት መደረጉን የኢትዮጵያ ፋይናንስ መረጃ አገልግሎት አስታውቋል። የአገልግሎቱ ኃላፊ ሙሉቀን አማረ ከኢትዮጵያ ብር ውጪ በቨርቹዋል መገበያያ ልውውጥ ማድረግ ኢትዮጵያ ውስጥ ክልክል ነው፣ ላልተፈቀደ ንግድ ለመዘጋጀት ስልጠና እየሰጠን ነው ሲሉም በቅርብ በተካሄደው የምስራቅና ደቡብ አፍሪካ ህገወጥ የገንዘብ ዝውውር መከላከል ስብሰባ ላይ ተናግረዋል። ግልጽ የቁጥጥር ማዕቀፍ መኖር እንዳለበት አጽንኦት የሰጠው ኃላፊው የክሪፕቶ ግብይት ወደፊት ህጋዊ የሚሆን ከሆነ ተገቢ ቁጥጥር ሊኖር እንደሚገባና ክልከላው የሚቀጥል ከሆነ ህግ ለማስከበርና አጥፊዎችን ለመቅጣት የሚያስችል ስርዓት ሊኖር ይገባል ሲሉም ገልጸዋል።
ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ